ለመጀመሪያ ጊዜ ንግድ እያቋቋማችሁ ከሆነ እንዳትሸወዱ። የግል ይሻለኛል ወይስ በማህበር ይሻለኛል የሚለውን ለይታችሁ እስክታቁ፣ ማለትም ሶል ምንድነው፣ ፒኤልሲ ምንድነው የሚለውን እስክታቁ ድረስ ማለት ነው። የሁለቱ ልዩነትስ ምንድነው የሚለውን እስክታቁ። ይህንን አብዛኛው ሰው የማይነግራችሁ እንዳትቀሟቸው ስለሚፈሩ ነው። ዛሬ ግን አጠር አርጌ የሁለቱን ልዩነት ላሳያችሁ። ተከታተሉኝ። እንበልና ድርጅታችሁን ለማቋቋም አስባችኋል። የምትከተሉትን 4 ነጥቦችንም ጨምሬ እነግራችኋለሁ። ኃላፊነቱ የተወሰነ የግል ማህበር ይሻለኛል ወይስ የግል ይሻለኛል ብላችሁ እያሰባችሁም ከሆነ በዚህ ቪዲዮ ይፈታላችኋል። አንድ የምነግራችሁ ነገር፣ ይህንን ነገር ካላወቃችሁ በጣም ብዙ ገንዘቦችን ከገቢዎችም ትቀጣላችሁ። እንደዛውን ደግሞ ለእናንተ ትክክል ካልሆነ በጣም ብዙ ገንዘቦችን ታጣላችሁ። ስለዛ ተከታተሉ። በመጀመሪያ ፒኤልሲ ማለት ምን ማለት ነው? ማለትም ኃላፊነቱ የተወሰነ የግል ማህበር ማለት ነው ባጭሩ። ማለትም ምን ማለት ነው? በአሁን ጊዜ ፒኤልሲ ከአንድ ሰው ማለትም ከግል ማቋቋም ትችላላችሁ። በአንድ ሰው ማቋቋም ይቻላል ማለት ነው። እስከ 50 ሰዎች ማቋቋም ትችላላችሁ። እናም በባለ አክሲዮኖቹ ውስን ነው ማለት ነው። ማለትም ኃላፊነቱ የተወሰነ የግል ማህበር በመባል ይታወቃል። እናም እነዛ ባሉት አሁን ለምሳሌ 3 ሰው 4 ሰው 5 ሰው ከሆነ በእነሱ መሀል ብቻ ነው የሚወሰነው ማለት ነው። ለዛም በአሁን ጊዜ ሶል ይሻለኛል ወይስ ፒኤልሲ ብላችሁ እያሰባችሁ ከሆነ የት ነው የሚሻለኝ? በግሌ ባወጣ ይሻለኛል በግሌ ቲም፣ ወይስ በቢዝነስ ባወጣ ፒኤልሲ ይሻለኛል? ወይስ ሶል ይሻለኛል ወይስ ፒኤልሲ ይሻለኛል? ከሶል ወደ ፒኤልሲስ እንዴት ነው የምቀይረው? እንደዚህ ሆነ ደግሞ ፒኤልሲ ክፍለ ከተማ ነው የሚወጣው፣ የት ነው የሚወጣው ብላችሁ እያሳሰባችሁ ከሆነ በዛሬ ቪዲዮ ሙሉ አብራራላችኋለሁ። ተከታተሉኝ። ስለዛ የግል ቢዝነስ ሶል ፕሮፕራይተርሺፕ ወይም ደግሞ የግል የአክሲዮን ኩባንያ ኃላፊነት የተወሰነ የግል ማህበር ማለት ፒኤልሲ ይባላል ማለት ነው። እና ባህሪውን ነው የምናየው። እነዚህ ነጥቦች ከተረዳችሁ ንግዳችሁ የቱ ይሻላችኋል የሚለውን በጠቅላላ ክሊር ይሆንላችኋል። በመጀመሪያው ሶል ምንድነው፣ ፒኤልሲ ምንድነው ማለት ነው። ባህሪውን ስለሆነ የምናየው ተከታተሉ። ባለቤትነት በሶል ሲሆን በአንድ ሰው ነው የሚሆነው። ያኛው ላይ ደግሞ ፒኤልሲ ሲሆን ከ1 እስከ 50 ሰዎች ይከፋፈላል ማለት ነው። ማለትም ይሄኛው ላይ እናንተ ናችሁ ቲም ነምበር ያላችሁ፣ በእናንተ ነው ሙሉ ነገር የሚንቀሳቀሰው፣ ኤቭሪቲንግ ነው። በዛኛው ግን ከ1 እስከ 50 ሰው ይሆናል ማለት ነው። ለብቻችሁም ትችላላችሁ፣ ግን 50 ሰው አክሲዮን ሰጥታችሁ አክሲዮን ተከፋፍላችሁ በዛ መሰረት ትሰራላችሁ። በሌላኛው ህጋዊ አካሉን ነው የምናየው። በህጋዊነት ያኛው ከባለቤቱ ጋር የተያያዘ ነው። ይህ ደግሞ ከባለ አክሲዮኖቹ ጋር በተለየ መንገድ የተያያዘ ነው። ምን ማለት ነው? በአጭሩ ያኛው የግል ነው፣ በእናንተ ቲም ነው፣ በእናንተ ኤቭሪቲንግ በእናንተ ነው የሚሄደው። በዚህኛው ላይ ደግሞ ፒኤልሲው ላይ ደግሞ ሲሆን ምንድነው በባለ አክሲዮኖቹ ወጣ ብሎ ራሱን የቻለ የቢዝነስ ቲም አለው፣ እንደዚህ ባንክ አካውንት፣ ሁሉ ነገር ራሱን የቻለ ስለሆነ በድርጅት ነው ማለት ነው። በአጭሩ ተጠያቂነት ነው። በሶስተኛው ተጠያቂነት በእርግጠኝነት ተጠያቂነት አለው። ሶል ላይ ትጠየቁበታላችሁ። እናንተ ስለሆናችሁ የምታንቀሳቅሱ፣ ሌላ ሰው ቢሰራላችሁ ተጠሪም ሌላ ሰው ቢኖር ከተጠያቂነት አያድናችሁም። ያኛው ግን ባለ አክሲዮኖቹ ተጠያቂ የሚሆነው ውስን ነው። ማለትም ስራ አስኪያጁም ተጠያቂ ይሆናል። ያው ቅልቅል ካለ ከቢዝነሱ ወደ ገንዘቡ ማለትም ከቢዝነስና ፐርሰናል ላይ ቅልቅል ካለ ወይ እነሱ ከጠጠሩ ግብር አልከፍልም ካላችሁ ምናምን ድርጅቱ ይጠየቃል፣ ድርጅቱ ይታገዳል። ኤቭሪቲንግ የሚሆነው ድርጅቱ ነው። ነገር ግን ከስራ አስኪያጁ ጋር ንክኪ ካለው ስራ አስኪያጁ መጠየቁ አይቀርም ማለት ነው። ይህንን ነገር ልብ ማለት ይኖርባችኋል ማለት ነው፣ እንዳዘነጉት። ሌላኛው መነሻ ካፒታል ነው። ያው ሶል ላይ ሲሆን ከ5,000 ብር መነሻ ካፒታል ትሄዳላችሁ። ያኛው ከ50,000 ብር ይሆናል ማለት ነው። በአስተዳደር ዙሪያ ደግሞ ስናየው ያኛው ከባለቤቱ ጋር ሶል ማለትም የግሉ ከባለቤቱ ጋር ነው ባጭሩ። ምክንያቱም ሙሉ ነገር የሚተዳደረው በባለቤቱ ሲሆን ሌላም ሰው ውክልና ቢሰጠው በድርጅቱ በሰውየው ቲም ስለሆነ ቲም ነምበር የሚወጣው እሱ ቲም ነው ተጠያቂ የሚያደርገው ማለት ነው። እናም አስተዳደር የሚሆነው እሱ ነው። ያው ሌላ ሰው ሊያደርግ ይችላል። ይሄኛው ግን በቦርዱ ነው የሚወሰነው። ማለትም ቦርዱ ይሄ ሰው ብቻ ይፈርምልኝ፣ ይሄ ሰው ብቻ ያድርግልኝ፣ በዚህ መሰረት ይሄድልኝ የሚል ከሆነ ቦርዱ ብቻ ነው ቦርዱ በወሰነው ይንቀሳቀሳል ማለት ነው። እንትና ይፈርሙ ብሎ ወስኖ በዛ መንገድ ያስኬዳል ማለት ነው። የሚቆመው ባለቤቱ ሲሞት ነው።
ማለትም በግል የሚሞተው ባለቤቱ ወይ ሲሞት ወይ ደግሞ ሲወጣና ሲያቋርጠው ነው የሚሆነው ማለት ነው። ንግዱ በቃኝ ብሎ ሲያቋርጠው ያኔ ይሆናል። ሌላኛው ደግሞ ባለቤቱ ያኛው በፒኤልሲ ደግሞ ሲሆን ባለቤቱ ቢቀየርም ይቀጥላል። ማለትም አክሲዮን ድርሻ አለ፣ አክሲዮን ክፍፍል አለ። ሰው አክሲዮኑን ሽጦ ቀይሮ በዛ አማካኝነት ይወጣል ማለት ነው። ያው መመስረቻው ላይ ስላለ እሱን ጨርሱ። ሌላኛው ትርፍ ነው። ትርፍ ላይ እናንተ ያስቀመጣችሁት ትርፍ አለ፣ እናም የድርጅቱ ትርፍ አለ። የድርጅቱን ትርፍ የሚካፈለው ሶል ከሆነ ሙሉ ለሙሉ ባለቤቱ ነው። ማንም አያስቆመው። ሙሉ ገንዘብ ኪሱ ይገባል። ነገር ግን ፒኤልሲ ላይ እናንተ የምትሰጡት ድርሻ 10%፣ 20%፣ 30% እናንተ የሰጣችሁትን ያክል አንዱ ሰውዬ ያገኛል ማለት ነው። ያኔ ለመከፋፈል ከፈለገ በየአመቱ ያው ለመንግስት 10%፣ 15% ከፍሎ ታክስ የእሱን የመከፋፈልን ከዛ በኋላ ይወስዳል ማለት ነው። አይን ያልፈልግም ካለም ተከፋፍሎ ይወጣል። በዛ አማካኝነት ትርፉ ባለአክሲዮኖች ይከፋፈላል ማለት ነው። እናም ባለቤትነት ለማዘዋወር ሶል ላይ በጣም አስቸጋሪ ነው። ብዙ አይነት ፕሮሰሶችን ያስኬዷቸዋል፣ ትጨርሳላችሁ። ነገር ግን በፒኤልሲ ላይ አክሲዮን ለማሸጋገር በቀላሉ ሽጣችሁ መውጣት ትችላላችሁ። ሌላኛው ህጋዊነትና መደበኝነትን ስናየው ሶል ለማቋቋም በቀላሉ በአንድ ቀን ውስጥ ትችላላችሁ። ፒኤልሲ ለማቋቋም ግን ስም፣ ስያሜ፣ መመስረቻ ኤቭሪቲንግ ጨርሳችሁ በዛ አማካኝነት ንግዳችሁን ታቋቋማላችሁ ማለት ነው። ነገር ግን ለማደራጀት ከባድ ነው። ሰው ጨምራችሁ ካፒታል ሼር ሰጣችሁ ታደርጋላችሁ። ነገር ፎርሙሌሽኑ አሪፍ ከሆነ እናም ለዛም ነው ጠንከር ያለው። በዛ አማካኝነት ቢዝነስ ቲን አውጥታችሁ ምናምን ስትሄዱ ንግዳችሁ የተሻለ ፎርሙሌት ሆኖ ይሄዳል ማለት ነው። በዚህ አማካኝነት ከሄዳችሁ እናም ይህንን ከለያችሁ በዋነኝነት ማወቅ ያለባችሁ ሌላ ምንድን ነው? ፒኤልሲያችሁ ላይ ቢዝነስ ቲን ነው። ማለትም እቺ 10 ዲጂቷ ለቢዝነስ ነው። የግላችሁም እንዳለው ባለ አንድ ፒኤልሲ ስታወጡ ምንድነው የሚሆነው? ያኛው የግለሰቡ ቲን ነምበርን ተጠቅመው ሌላ ቢዝነስ ቲን ይሰጠዋል። እሱም ኖሮ ግን ያው የግል ማለት የግል ስለሆነ እናንተን ከተጠያቂነት አያድናችሁ ማለት ነው። ነገር ግን በማህበር ከሆነ ደግሞ ያ ቢዝነስ ቲን የሚሰጣችሁ ለማህበሩ የተቋቋመው ድርጅት ይሆናል ማለት ነው። ስለዚህ እንዳትሸወዱ። ሶል እና ዋን ሜምበር ፒኤልሲ የሚያገናኛቸው ነገር አለ። ሶል እና በማህበር ደግሞ ፒኤልሲ ስታቋቁሙም እንደዚሁም የሚያገናኛቸው ነገር አለ። ነገር ግን የቱ ይሻላል ካላችሁኝ ለኔ በማህበር ብታደርጉት ያው ለትረስትም ለምንም የተሻለ ነው። ነገር ግን ሰው ከሌለ እናም ዝም ብላችሁ ከምትሰጡ ደግሞ ዋን ሜምበሩ የተሻለ ያደርጉ። እናም ፒኤልሲ ይሻለኛል ወይ ሶል ይሻለኛል የእናንተ ነው። ጥቃቅን ላይ የሰራችሁ ከሆነ ገና የጀመራችሁ ከሆነ ሶልን ብታደርጉት ብዙ ኢፌክት የለውም፣ ብዙም አትጎዱ። ነገር ግን ትልቅ ለማድረግ አሰባችሁ ኢምፖርት ሊሆን ይችላል፣ ኤክስፖርት ሊሆን ይችላል፣ ማኒፋክቸሪንግ ሊሆን ይችላል፣ አልባሳት ኢኒ ካቴጎሪ ላይ ገብታችሁ ነገር ግን ዶሚኔት ለማድረግ ቫት ተመዝጋቢ ለመሆን ተጠያቂነት እንዲቀንስላችሁ ከፈለጋችሁ በዋነኝነት የት ይሻላል? ፒኤልሲ። ሌላኛው ከሶል ወደ ፒኤልሲ ያው በአሁን ጊዜ ባለው ሂደት አዲስ ሂደት እየተጠያየቅን ባኪንግ ፎርዝ ማድረጋችሁ ይሆናል የተቀየረ ነገር ካለ። ነገር ግን እኛም ያደረግነው ሶል ፕሮፐርቲሺፕ አሰግተን ዘግተነው ወደ ፒኤልሲ ያደረግነው ያው እኛ ችግር የነበረው በማህበር ማቋቋም ስለፈለግን ነው። ያ ስለማይቻል ፒኤልሲ ያደረግኩት ማለት ነው። ፒኤልሲ የት ነው የሚወጣው ብላችሁ እየጠየቃችሁኝ ከሆነ ፒኤልሲ ለማቋቋም ፕላን ካላችሁና ፒኤልሲ ሶላችሁን ዘግታችሁ ወደ ፒኤልሲ ለመግባት ከፈለጋችሁ የመጀመሪያው ስቴፕ ክፍለ ከተማ ስም ስያሜያችሁን መውሰድ ይሆናል ማለት ነው። እናም መስብ የሚባል ቦታ አለ። አጠቃላይ ብቻ ጠቅልላ አድርጌ ፒዲኤፍ እልክላችኋለሁ ማለት ነው። እሱን አንብባችሁ የት መሄድ እንዳለባችሁ የሚያስረዳችሁ ይሆናል። እናም ደግሞ ከዚህ በፊት የሰራሁትን ሶልና ፒኤልሲ የቱ ይሻላል የሚለውን ካላያችሁ እሱንም ይዩ። ነገር ግን ፒኤልሲ ብላችሁ ኮሜንት ካረጋችሁልኝ አየውና ፒዲኤፍ እልክላችኋለሁ፣ ወይም ደግሞ ሊንክ ላይ ገብታችሁ ፒኤልሲ ብላችሁ ላኩልኝ። ይህንን ቤተሰብ ለመሆን ደግሞ እናም በሌላ አስማኝ ቪዲዮ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። ከተመቻችሁ ላይክ በማድረግ ብዙ ነገር ነው ያልኳችሁ። ለማንኛውም ያው ፒኤልሲ ብላችሁ ካላችሁ ንግዳችሁን እናሻሽለው። ዋናው ንግዳችሁን ማስረተው ንግዳችሁ ላይ ተቆስና በምንችለው ለማገዝ እኔም እሞክራለሁ። ቻው።